السلام عليكم ورحمة الله وبركاته. زاري البلوغ نو هني مسلا. هاي أولا. Hi guys, for today's video, أنا وايد شغل اليوم. What are you doing? Unlimited شغل. Why? This sugar is good. Banana pa niya na. Banana. Bago na buo. Diba kato man ni one space na yun. هني مسلا. صغير. أيوه. When are the tips, Samira? What tip? هذا بجنون. هذه وحر مجنون في منها. كيف شوف نفرة تفكر فيها. اي بس انا ما يسوي انا ناني هذه اثنين ناني عارفكم واحد مني هذه ما في زين هذه واحد لكم ولا أهم شيء بعدين هذه زيادة للترتيب هذه كبت خلاص خربان بعدين ما يقدر هاي بزنس ما يمسك هذا كل منه هذا ما في الذكر وين كريزي يلا وين يلا سوي أنا بقى hola finish واي مهنة أنا أقول جهر طالعين خلاص هذا الشيء شو فايدة هذه خلاص مع السلامة الروح Hawak mo, Abid. Hawak mo. because ممكن أريد مكان ممكن أريد مكان بعدين here fish what fishes this one sorry for a moment Ada kulit kadawat mata raja sah? مين Ada sering pun madam? yes ብሎግ ልስራላችሁ እስኪ ነገሩ ተጨርሻለሁ ይሄን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ በሰዎች እንዴት ናችሁ ዛሬ ብሎግ ልስራላችሁ ይሄን እንደዛ አጸዳድቻለሁ አጸዳድቼ ጨርሼ ነው ማለት ነው ይሄን እንደዛ አድርጌ አጸዳድቻለሁ ማሻአላህ ታች ነው እዚህ ጋር ይበዝበዝ ያለው ሁሉ እንደዛ ጨርሻለሁ አሁን አዝታት ታሽጋለሁን ይሄን በዝጋለሁን ዛሬ ወዲ ሰላም ምናምን ብዙም እንትን አይደለም ማለት ነው ብሎግ ተከታተሉኝ አሁን
ብር ምናምን ተገለጣጥም ነው ማሻአላህ። አሁን ይሄን ላስተካክል ነው ማለት ነው ማሻአላህ። ይሄን አሁን እና ከዛ ተከተሉኝ ስንት ነው ዛሬ ኢንሻአላህ። ያው ምግብ ምናምን ስሰራ እኔ አልቀረጽም ማለት ነው። ወይት የሚገርማችሁ ልመጣ ሳምንት ሲቀረኝ ኦልሬዲ ብር ልክ ያለው በቃ ቤቱ ለእንትን ስለሚፈርስ ስላልታደሰም ቤቴ ለልማትም ስለሚፈልግ በቃ ኮንዶሚኒየም ተከራይ ምናምን እንደዚህ አድርግ ገንዘብ አንተ ጋር ያለው እንትን ማይል ከሆነ ብዬ ምናምን ብር ልክ ያለው ወደ ስንት ሺህ ብር ላኩኝ ምናምን አይ ቲንክ ወደ 90 ሺህ ብር 70 ሺህ ብር ብቻ እንደዚህ ላኩኝ። ጠላታችሁ ይጥፋ ጠፋ በቃ ጠፋ። ስደውል ስልክ አይነሳም። በማንም ላገኘው አልቻልኩም። በጣም ነው በቃ ማለት የሰው ልጅ እንዴት ነው በዚህ ልክ ሱሱን የሚያስበልጠው? ከቤተሰቡ ከትዳሩ ከልጆቹ ከባለቤቴ የሚለው እንዴት ሱስ ይበልጣል? እንዴት ምን አይነት ነገር ውስጥ ገብቶ ነው ምናምን ነገር የሚለው ነገር እኔ ጋር በጣም በቃ ማለት አንዳንዴ ያከበራችሁትን ያህል የምታወርዱት ሰው ታውቃላችሁ። ያከበራችሁትን ያፈቀራችሁትን በጣም ቦታ የሰጣችሁትን ያህል በጣም አንሶ የሚታይባችሁ ሰው ቢኮዝ ያንን ገንዘብ ስልክለት ጋይስ እኔ ምን ብያለሁ? ይሄ ገንዘብ ማለት ከዚህ ቀደም ብዙ ፔኖች ስለነበሩብኝ ብዙ ገንዘቦች ስለጠፉ ከዛ በኋላ ብዙ ነገሮችን ስለሰማው በቃ የጠፋው ጠፋ ያለፈው አለፈ። ከዚህ በኋላ ግን ራስን ጠብቅ በቃ እስቲ አትሊስት ብዙ ነገር ዛጋም ልጄን የመጀመሪያ ልጄ ብዙ ዋጋ ከፍሏል እኔ ከትዳሬ እንትን በማለቴ እና ይሄኛውም ልጄን ዋጋ ላለማስከፈል ብዙ ርቀት ሄድኩኝ። በጣም መታገስ የሌለብኝን ጥግ ድረስ የእውነት ምክንያቱም እናንተ እየሰራችሁ ያ ሰው የሚያጠፋ ከሆነ ምንድን ነው ታዲያ የእናንተ መስራት የእናንተ ሰው ለመሆን መፍጨርጨር የእናንተ እዚህ ጋር የሆነች ነገር አስቀምጣለሁ ብሎ ማለት እኔ ጋይስ ላይፌን ወደፊት ሼር አደርጋላችኋለሁ። በጣም በብዙ ቻሌንጅ ነው እናት አባቴ ተለያይተው ኦልሞስት 10 ምናምን ዓመት ብዙ ቻሌንጅ አሳልፌ ነው እዚህ ራሴን ያበቃሁት እዚህ ደረጃ ስደርስ ማለት ነው። እና አይዶን ነው ደግሞ ለምን እንደሆነ ባላቅም በጣም ፈተናዎች በዙብኝ አላቅም። እግዚአብሔር ለበጎ ሊሆን ይችላል እና በጣም አዘንኩኝ። በጣም ነው ነገሮች እንትን ያልኩት። በጣም ነበር የሚያስጠላው። አይ ቲንክ እንትን ሰዓት የሞላ መሰለኝ። ሁለተኛ እንትን እላለሁ። ደከመኝን ያልኩ የእውነት ጋይስ በጣም ደከመኝ። እኔ ኦልሞስት ለ17 ዓመት ሰርቻለሁ እና አረብ ሀገር ያው የሆነ እድሜያችሁን ለቤተሰብ የምትኖሩት ነገር አለ ምናምን እና ሁሌ ላይፌ የሆነ ፌል ያደርጋል። የሆነ ነገር ጀመርኩ ብዬ ሲስተካከል የሚያጨነግፍ ነገር አለ። በዛም ደግሞ እኔ እግዚአብሔር ይመስገን በእምነቴ በጣም ጎበዝ ነኝ። እንደዚህ ለማለት ራሴን ለማቆለባበስ ሳይሆን የእውነት እኔ በቀን ውስጥ ራሱ እግዚአብሔርን ሳላመሰግን ሳልጸልይ አልውልም። ምክንያቱም አንድ ያለኝ አባት እሱ ነው። እኔ ምድራዊ ነገርን ምድራዊ እናት አባትን ወንድምህትን ማንም ጤዛ ነው። ማንንም የሰው ልጅ የሚባለውን አካል ተስፋ ማድረግ አልችልም። እኔ ተስፋዬ ክርስቶስ ነው። ተስፋዬ ነገን ብዙ ነገር እንትን የምለው በአምላኬ ነው። እናቴ ወላዲተ አምላክ ነች እና ሁሌም ስጠራው የማይርቀኝ አባቴ ቅዱስ ገብርኤል ነው። የኔ ተስፋዎች እነዚህ ናቸው። እና ሰው ስትሆኑ ግን አንዳንዴ ይከብዳችኋል። ሰው ስትሆኑ ደግሞ በቃ ድካሙ አለ ጋይስ። እንግዲህ ለብዙ ዓመታት ስትሰሩ ታውቁታላችሁ። ይህን የማወራውን ነገር የምትረዱኝ ሰዎች ትረዱኛላችሁ። እና መቼ ነው እኔ የእረፍት እንጀራ የማገኘው? ጌታ ወይ ምንድን ነው ለእኔ አልተፈቀደም እንዴ? ምንድን ነው? የቱ ጋ ነው የኔ ቋጠሮ? የቱ ጋ ነው መፈታት ያለበት? መቼ ነው እኔ እነሰው ነው ነገሮች ተስተካክለውልኝ ምናምንም ኦ ማይ ጋድ በጣም ይቅርታ የእውነት ስሜታዊ ሆንኩ። ማለት አንዳንዴ ይከፋችኋል ትታችሁ። እኔ በጣም ብዙ መከራ አይቼ ነው ያደግኩት። በእናት አባት እጅ አላደግኩም። እኔ እናትን ፍቅር አላውቅም ምናምን እና
ብዙ መስዋዕት በብዙ መንከራተት ውስጥ ስላደግኩ ላይፍ ለምንድን ነው እንደዚህ እኔ ላይ የበረታው ብዬ በጣም ነው ከእግዚአብሔር ጋር አንዳንዴ ግብ ግብ የምገባው። በእርግጥ እሱ ለእኔ የተሻለውን ያውቃልና ብቻ አስቡት። ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ጋር ያለው ነገር ቀዳሜጅ እንዳልሆነ ሆኖ ሲጠብቃችሁ እግዚአብሔርን ማወቄ እኔ አሁን ምን ጠቀመኝ? ከዛ ራሴን በቃ ነፃ አደረግኩኝ። እግዚአብሔር አንተ የተሻለውን ታውቃለህ አልኩኝ። ራሴን ነፃ አደረግኩኝ። በቃ እግዚአብሔር መልካም ነው፣ አንተ ለእኔ የተሻለውን ታውቅልኛለህ። በቃ ብቻ አንተ ኑር፣ ላልቅስ ብቻ አንተ ኑር። ምናልባት እንባዬ ደርቆ የምትደርስም ከሆነ የዛን ሰዓትም ቢሆን እጠብቅሃለሁ። ምናልባት በነገሮች ሁሉ ተስፋ ቆርጬ ምንም ነገር የለም ብዬ በዛን ሰዓት ደምድሜ መደምደሚያ ላይም ከመጣህ ጌታ ሆይ በዛም ሰዓት እጠብቃለሁ ብዬ በቃ ንግግሬን ከአምላኬ ጋር አረኩኝና በቃ ራሴን አረጋጋው ምናምን። ያው እንዳያችሁት መጥቼ እቴ ጋር አረፍኩኝ ምናምን እና በቃ ብዙ ሰው እንትን አለ። ያው የእሱ ቤተሰቦችም ሽምግልና ምናምን ነው ያልኩት። በቃ ማለት የማይሆን ነገር አይሆንም። አሁንም ቢሆን በጣም ክብር አለኝ። የልጄ አባት ነው ምናምን ምናምን። እግዚአብሔር ካለበት ይሄ ክፉ ነገር እንዲወጣ አይዊሽ፣ ነገሮቹ ተስተካክሎ የተሻለ ሰው ሆኖ ምናምን እንዲሁን አይዊሽ። ምክንያቱም የእውነት ማልዋሸው በሆነ በጉለቶቼ ጊዜ ነበረ በሆነ ሰው ያየኛል ይመለከተኛል ብዬ በማልገምታቸው በማልጠብቃቸው ጊዜያቶች ነበረ። ለዛም ብዙ ርቀት ሄድኩኝ ጋይስ፣ ለዛም ብዙ እንትን ነገር ተራመድኩ አብሬው። ግን አንዳንዴ ደግሞ እኔም ሰው ነኝ፣ ስጋ ለባሽ ነኝ። አሁን ላይ ደከመኝ። ገብቷችኋል? ደከመኝ። ይሄ ወንድ ስትሆኑ ደግሞ ሪስፓንሲቢል ይሄ ኃላፊነት የሚባለውን ነገር መውሰዱ ቁጭ ብሎ በሴት ገንዘብ ሳይሆን አለው ስላችሁ እግዚአብሔር ይመስገን የአባቱ ውርስ አለ፣ ቤት ያከራያል። ምንም ግን አላውቅም እኔ አሁን ምሳሌ የቤት ክራይ ስንት ነው የሚወስደው? ስንት ነው ወራዊው? በአመት ይቀበላል? በወር ይቀበላል? ስንት ነው ብትሉኝ አላውቀውም። እኔ ምንም ነገር የሌለው ሰው ቢሆን ኢትስ ኦኬ። ሰው ነው የሚበልጠው እኮ አይደል? መጀመሪያ ላይ ሰው እኮ ነው የሚበልጠው። ምንም ማለት አይደለም። አክሴፕት አድርጋችሁ በቃ ይሄ ችግር ወይ ደግሞ አለመኖር ምንም ማለት አይደለም። አብራችሁ እንትን ትሏላችሁ። ግን ገንዘብ ኖሮ ካላወቀበት እዛ ጋር የአመት ገንዘብ ይወስዳል፣ የቤት ኪራይ የወር ይወስዳል። በቃ ምንም ነገር ሴፍ ሲያደርግ አታዩትም። 24 ሰዓት እንትን ነው። ደከመኝና በተለይ ደግሞ አሁን ስመጣ እንዲህ አይነት ነገር እንግዲህ ታውቁታላችሁ። በተለይ ረመዳን ነው አሁን እኔ ቅርብ ልመጣ ስለነበረው ነገር እና የረመዳን ደሞዝ ደግሞ ታውቁታላችሁ። በምናል ቻሌንጅ ሳትተኙ ብዙ መስዋዕት ከፍላችሁ አንዳንዴ እግሬ በጣም ይንቀጠቀጥብኝና ጋይስ ይሄ እንትኔ መዳፌ በጣም ይደክመውኝና ተረከዜ የእግሬ ተረከዝ በጣቴ የምቆምበት ጊዜ አለ። አብሳይ ስትሆኑ ረመዳንን መቼም የምትረዱ ልጆች ትረዱኛላችሁ። ብዙ መስዋዕት ከፍዬ ነው ያንን ሁሉ መከራ በልታችሁ እዚህ ጋር ያለው ሰው እንደዚህ በቃ በዋልፈሰስ ምንም ነገር ደኝታ የማይሰጠው ስለምንም ነገር የማይጨነቅ ምናምን ያሉ ነው። ከመቼ ጀምሮ እንደዚህ እንደተቀየረና ብቻ በቃ እኔ ሙቭ ነው ያደረኩት። በቃ ቤተሰቦቼም በጣም አዘኑ የእውነት። አሁን ላይ በፊት መግባት ምንም አልፈለጉም። እኔ እና እሱ ላይ ነው። ከዚህም ቀደም የሆኑ ነገሮች ይፈጠራሉ፣ ግን እስከዛሬ ገብተው አቁም። አሁን ግን ኖ ነው ያሉት ወንድሞቼም እህቴም። እኛ ቤት 2 ወንድ 2 ሴት ነን እና በቃ ሁሉም ግን በቃ ነው እኔ እና እኛ እስከዛሬ ያልገባነው እንዴ። አሁን ግን በቃ በጣም አሳዘንኳቸው። በጣም ማለት ፈሩ ራሴ ላይ የሚሆነ እርምጃ። እኔ እንደዛ ሴት አይደለሁም። በቃ ራሴን አነጽኩ፣ ራሴን እንትን አልኩ። እግዚአብሔር የካሳ ጊዜ ያለው አሁንም ደግሜም ደጋግሜም እንደው እናንተ ምስክር ትሆኑኛላችሁ። የእውነት የኔ መድኃኔዓለም ሁሌም ከጎኔ ነው። አንድ ቀን ለእኔ የካሳ ዘመን ይመጣል። ያንን ደግሞ በእናንተ ፊት ሆኜ እመሰክራለሁ። ሁሌም ነው የምለው አንድ ቀን እኔ እንደ ሰው አቁመህ በሁለት እግሬ አቁመህ የምመሰክርበት ቀን ይኖራል ብዬ ነው ሁሌ የምለውና ቃል እገባላችኋለሁ። በአሁኑ ሁኔታ አታዩኝም፣ ተሰብሬ አታዩኝም። እንደዚህ አሁን እንደመጣብኝ እንደደረሰብኝ እንደ ሁኔታዎች ቢሆን ምናምን በዚህ ሸክል በዚህ አቋም አታዩኝም ነበር። እግዚአብሔር ስለረዳኝ ለዛ ሁሉ አመሰግናለሁ። አባ ስላልተውከኝ፣ እንደዚህ ሞኝ ስላልተውከኝ፣ ከኔ ስላራክ፣ በነገሮች ሁሉ አብረኸኝ ስለሆንኩ አንዳንዴ መከራም ችግርም እኮ ቢሆን
እንዳትሰበሩ የሚጠብቃችሁ እግዚአብሔር ነው የእውነት እንጂ እንደሆነብኝ በጣም የምሰበር ሴት ነበርኩኝ። እና በቃ ራሴን እንትን አልኩ። እሱ ሽማግሌ በጭራሽ በቃ ይሄ በዚህ የተብኳኳ ህይወት፣ እነዚህ የተጨመላለቀ ህይወት መኖር አልፈልግም። በልጆቼ መኖር አለብኝ። ሰው እኔ አሁን የምፈልገው የራሴ የሆነ ነገር ላይ የራሴን ስራ እየሰራው በዛ ስራ ልጆቼ ማሳደግ። ምክንያቱም ከዚህ ቀደም አንድ ልጅ አለኝ፣ የመጀመሪያ ልጄ 12 ዓመት ልጅ አለኝ፣ ነግሬያቸዋለሁ። ይሄኛውም 4 ዓመቱ ነው። በቃ የኔ መሻት በእግዚአብሔር ቤት ሆኖ ልጆቼን እያሳደጉኝ በቃ በመቅደሱ መኖር ነው። ከዚህ በኋላ እኔ ምንም የሚያምረኝ ነገር የለም ጋይስ። የእውነት